ነን እያልክ ነው። እሺ እሺ፣ አመሰግናለሁ። ይሄንን በተከታታይ 10 ምናምን ላይቭ ገብታችሁበታል። የተለያየ ነው ወይ በአርማው ዙሪያ ማለት ነው። እሱን በእውነት ይኸውልህ ኤፍዬኔ አሁን ነው ቅድም እነ ሙለታ ሲወያዩ የሁሉንም የቤተ እምነት ኢቭን የመካነ ኢየሱስ ዛሬ ነው ዳውንሎድ አድርጌ ችግር የለውም ገብተዋል። እና አክሊል እነ ጋዲሳ ምናምን በየቀኑ የገቡበት ርዕስ ነው። አንድ አይደለም ለዛ ነው እኔ ገና ስጀምር ላስረዳ ለትምህርት ነው እንጂ ኢትስ ናት ላይክ ዋት ዩ ቶልት ያልኩ ለዛ ነው። እሺ ፌዚ እሺ ዳውንሎድ የሚያደርጉት አሁን ነው አልኩ። ቀጥላ እሺ ላስረዳ በዛ እንትናት ያለ እሺ ላስረዳ። እንግዲህ አንድ ነን ትላላችሁ። እንግዲህ እኔ አንድ ነን እያልኩ ባዶ ኪስ አይደለም ማፏጨው። ይኸው አንድ እንደሆንን አማድ አስተምሮቶቻችን ይሄ ነው እንዲህ ነው ምናምነው ተብሎ እያንዳንዱ ነገር በስላሴ በተመለከተ እንደገና አካልን እየለዩ ሁሉ አብን ወልድ መንፈስ ቅዱስ እያሉ ሰው እንዴት ይድናል፣ የሰው ማንነት ምንድነው፣ የመላእክትስ ምንድነው፣ የመላእክት ተፈጥሮ ኤቭሪ ሲንግል ዶግማችን በዝርዝር ተቀምጠዋል። እሱን አሳይቻለሁ። አሁን ሐመሯ ላይ ሊድ እናንተ ፖለቲካ ብዙ ጊዜ የምትሰሩበት እሺ፣ ሐመሯ ላይ ምን ይላል? መደቡ ላይ ያሉ የተያያዙ ቅርጾች ይላል። ይኸውላችሁ መደቡ ላይ ያሉ የተያያዙ ቅርጾች ማለት ይሄ ነው። ኦኬ፣ እዚህ ጋር ይታያቸዋል አይደል? ኦኬ፣ ትንሽ እንትን ላድርገው። አይ ቲንክ እንዴት ነበረ? ኦኬ፣ እሺ፣ እንትን ማለት ፈልጌ ነበረ፣ ማሳደግ ፈልጌ ነበረ። ኦኬ፣ ይታያቸዋል ብዬ አስባለሁ። አርማው ይሄ ነው። ምንድነው የሚለው? ሐመርዋ ላይ መደቡ ላይ ያሉት የተያዙ ቅርጾች ይላል። እዚህ ጋር ያሉት የተያዙ ቅርጾች ማለት ነው። አያችሁ እዚህ ጋር ያሉ አይደል? እነዚህ ቅርጾች የተያዙ ቅርጾች መደቡ ላይ ያሉ የሚለው እነሱ ነው። ኦኬ፣ መደቡ ላይ ያሉት የተያዙ ቅርጾች የተለያየ እድሜና አስተምሮ ያላቸውን ቤተ እምነቶችና ህብረቶችን የያዘ መሆኑን ይላል። እሺ፣ የተለያየ ይልና ስምንት ነገር ያነሳል። እድሜ ይላል፣ አንድ አስተምሮ ይላል። እሺ፣ ያላቸውን ቤተ እምነቶችን ይልና ቤተ እምነቶችን እና ህብረቶችን የያዘ መሆኑን ነው ይላል። አሁን ግልጽ ነው። እዚህ ጋር ሁለት ነገር አለ። እድሜና አስተምሮ ይላል። የተለያየ እድሜና አስተምሮ ያላቸውን ይላል። ኦኬ፣ አሁን እድሜና አስተምሮ ሁለት ነገሮች ነው ያለው። ልብ ብላችሁ ተከታተሉኝ። እድሜ የሚለው እንግዲህ እዚህ የካውንስሉ ሜምበር የሆኑ ኢትዮጵያ ውስጥ ያሉ በጠቅላላ የወንጌል አማኞች ናቸው። እንደምታውቁት በእድሜ አንዱ ካንዱ እንግዲህ አሁን ትላንትም የተተከለ ቸርች ይኖራል። ትላንትና እንግዲህ ከዛሬ ስንት ዓመት በፊት ደግሞ የተተከሉት ትልልቅ አብያተ ክርስቲያናት እነሱ ደግሞ አሉ። ስለዚህ እድሜ የሚለው እሱን ነው። ኦኬ፣ እና ግልጽ መሰለኝ እድሜውን በተመለከተ ማለት ነው። አንዱ ለምሳሌ እንውሰድ ከተባለ እዛ ውስጥ ለምሳሌ መካነ ኢየሱስን መውሰድ እንችላለን። መካነ ኢየሱስን እንውሰድና አንድ ደግሞ በኋላ ላይ መጣ እንዳልኳቸው የዛሬ 10 ዓመት 20 ዓመት ምናምን የተተከለ ደግሞ ቤተክርስቲያን ይኖራል። ኦኬ፣ ሶ ያና ቃለ ሕይወት ያላቸው የእድሜ ልዩነት ምናልባት የ60 የ70 ምናምን ዓመት ልዩነት አለ። እሱ ግልጽ ነው። ስለዚህ ያስተምሮ የሚለው ላይ ሊድ እሺ፣ መደቡ ላይ ያሉ የተያዙ ቅርጾች የተለያየ እድሜና አስተምሮ ያላቸው ቤተ እምነቶችን እና ህብረቶችን የያዘ መሆኑን ይላል። የተለያየ እድሜና አስተምሮ ነው የሚለው። ኦኬ፣ የተለያየ እድሜና አስተምሮ፣ እድሜን አይተናል። የተለያየ አስተምሮ ማለት ምን ማለት ነው? የተለያየ አስተምሮ ማለት እርስ በርሱ የሚቃረን ማለት ነው። እንደዛ ነው የምትረዳው? የተለያየ አስተምሮ የሚለው የተለያየ ትምህርት ያላቸው ግን የተለያየ ትምህርት ኖራቸው አንድ ሆኑ የሚለውን ነው አይደለም። የተለያየ ትምህርት ያላቸው ማለት ምን ማለት ነው? አሁን የቅድምም ኤቢዬ ሜንሽን አድርጎት ነበረ። የተለያዩ ትራዲሽኖች ያሏቸው ቤተ እምነቶች አሉ። ለምሳሌ ስለ ሉተራን እያነሳን ነበረ ቅድም አይደለ? ስለ መካነ ኢየሱስ እያነሳን ነበረ። ስለ ሙሉ ወንጌል እንደዛ እያነሳን ነበረ። ኦኬ፣ የተለያዩ አስተምሮቶች ማለት እርስ በርሳቸው የተለያዩ ማለት ሳይሆን ኦኬ፣ አሁን ምሳሌ መናገር ይገባኛል። በጣም ብዙ ጊዜ እዚህ ላይ ስለምታፏጩ ማለት ነው። የተለያየ አስተምሮ ማለት ምን ማለት ነው? ለምሳሌ ፓስተር አሌክስ ኦኬ፣ ፓስተር አሌክስ እዚህ ላይቭን ከፍቶ ምሳሌ ነው የምሰጣችሁ። ቀጥታ አሁን ከዚህ ጋር ከምለው ጋር ይገናኛል አይደለም፣ ሁሉ ሰው እንዲገባው ነው። ለምሳሌ ፓስተር አሌክስ ይከፍትና ቤቱን ኦኬ እስካቶሎጂ ያስተምራል። ኦኬ፣ ብዙ ጊዜ ትኩረት አድርጎ የሚያደርገው በቃ ጌታ ኢየሱስ ይመጣል እንድዘጋጅ እያለ የመጨረሻው ዘመን ትምህርቶችን ያስተምራል። ኦኬ፣ እኔ ደግሞ ቤቴን ከፍትና ኦኬ ሰው እንዴት
እንደዛ ትምህርት ላስተምር እችላለሁ። ኦኬ ይሄን የምስራች ቃል ሰዎች ሰምተው እንዴት መዳን አለባቸው፣ እንዴት ሰው አውትሪች መስራት አለብን፣ እንዴት ሰዎችን መድረስ አለብን በወንጌል እያልኩ በዛ ጉዳይ ላይ ልሰራ እችላለሁ። ኤቢ ደግሞ ቤቱን ይከፍትና ኦኬ ኤቢ ደግሞ ቤቱን ከፍቶ መሰረታዊ የሆነ የክርስትና አስተምሮች መሰረታዊ የሆነ የክርስትና አስተምሮ ወይም የደቀ መዝሙር ትምህርት እኔ አስተምራለሁ ብሎ ያስተምራል። ኦኬ አሁን ይሄ በአማርኛችን መሰረት ኦኬ የተለያየ አስተምሮ ነው የሚያስተምሩት ይባላል። የተለያየ አስተምሮ ነው ማለት ኤቢ የሚያስተምረው ከኤፍሬም ጋር ተቃራኒ ነው፣ ኤፍሬም የሚያስተምረው ከፓስተር አሌክስ ጋር ተቃራኒ ነው ማለት ሳይሆን ኮንቴንቱ የተለያየ ነው። ነው እኮ እያስተማረ ያለው አሁን ያ ማለት ምን ማለት ነው? እስካቶሎጂ አይደለም እንደ ፓስተር አሌክስ እያስተማረ ያለው ነው። አይ ኤቢ ቤት እንሂድ እሱ ጋር እንሂድ። አይ እሱ የተለየ ትምህርት ነው የሚያስተምረው። የተለየ ስላልክ ተቃራኒ ትምህርት እያስተማረ ነው ማለት ነው አይደለም። የደቀ መዝሙር ትምህርት ነው የሚያስተምረው ማለት ነው እያለ ያለው። ስለዚህ የተለየ የሚል ቃል ስለገባ እርስ በእርሱ የተለያየ ነው ብሎ መተርጎም ያው የእናንተን ዊሽ ነው የሚያመለክተው፣ የእናንተን ፍላጎት ነው። ግን እዚህ ጋር እያለ ያለው የተለያየ እድሜና አስተምሮ ያላቸውን ማለት ስለ ትምህርቱ ቫራይቲ ነው የሚያስተምረው። ኦኬ ስለ ትምህርቱ ቫራይቲ ነው እንጂ እርስ በርስ ስለመጋጨቱ አይደለም የሚያስተምረው። የተለያዩ ትራዲሽኖች አሉ ኦኬ ኢንተርቴን የሚደረጉ ማለት ነው በየዲኖሚኔሽኖቹ። ያንን አስተምሮ ነው እየተናገረ ያለው እንጂ እርስ በርስ የተቃረኑ ወይ ደግሞ እርስ በርስ የማይግባቡ የተለያየ የሚለውን በዛ መንገድ መረዳት ትክክል አይደለም። የተለያየ የሚለው እንዳልኩ ትራዲሽኑ እንዴት ወንጌል እንስራላለሁ። ይሄ ደግሞ ወንጌል ሰምተው የመጡትን ደቀ መዝሙር ያደርጋል። ሶ የተለያየ አስተምሮ ነው የሚያስተምሩት። ኢን ሴንስ ኤፍሬምም እንደ አሌክስ ስካቶሎጂ ላይ ቤዝድ አድርጎ ትኩረት አድርጎ እዛ ላይ አይደለም የሚያስተምረው፣ እሱ ትኩረት አድርጎ የሚሰራበት አለ። ኦኬ ኤቢ ደግሞ እንደዛው፣ ፓስተር አሌክስ እንደዛው። እንደዛ አይነት ኮንሴፕት ነው እንጂ ያለው የተለያየ የሚለው እርስ በርስ የሚጣላ ትምህርት ነው ያለን በሚል ተረተው ከዛ እንዲህ ነው ደግሞ ምናምነው አንድ ነን ብለው ያስቀምጣሉ ብለህ ከተረዳ እሱ ሞኝነት ነው። የተለያየ እድሜና አስተምሮ ያላቸውን እምነቶች ህብረት የያዘ መሆኑን ነው ይልና አንድ አይነት ትምህርቶቻችን ብሎ የዘረዘረ አይ የተለያየ እርስ በርሱ የተለያየ ትምህርት ነው ያላቸው እና እሱን ለመግለጽ ነው ብለህ የምትጠቀም ከሆነ የተለያየ የሚለው እኔ በነገርኩ ሴንስ የምትጠቀመው ከሆነ ትክክል። ኦኬ የተለያየ ማለት ትኩረት አድርገው የተለያየ ማለት ለምሳሌ አንዳንዶቹ አብያተ ክርስቲያናት እንደምታውቁት ቅድምም ሲባል ነበረ ማለት ነው ይሄ የመንፈስ ቅዱስ እንቅስቃሴ ላይ ትኩረት አድርገው የሚያስተምሩ አለ። እንደ ልምምዳቸውም እዛ ላይ ቤዝድ የሚያደርግ ትኩረት የሚያደርግ አለ። አንዳንዶቹ ደግሞ ኮንፌሽናል የሆኑ ደግሞ አሉ። እዛ ትምህርት እዛ አስተምሮት ላይ ቤዝድ አድርገው ትኩረት አድርገው የሚሰሩ አሉ። አንዳንዱ ደግሞ እንዳልኩት ይሄ ኢቫንጀሊዝም ላይ ትኩረት አድርገው ማለት ነው ወንጌልን የማስፋፋት እንትን ላይ እዛ ላይ ትኩረት አድርገው የሚሰሩ አሉ። ኦኬ የእነሱ እንግዲህ ፋውንዴሽናቸው ካልቸር ነው የሚወስነው። ያ ማለት ግን አንዱ ከአንዱ የተለያየ ነው ማለት አይደለም። ግን የተለያየ ቫራይቲ ያለው መሆኑን ነው የሚያሳየው እንጂ እርስ በርሱ የተለያየ መሆኑን የሚያሳይ አይደለም ነው መደቡ ላይ ያለው። እሱን እንደዛ ነው መረዳት ያለው። አቋም ጋር የተያያዙ ነገሮች ናቸው። ግን የተወሰኑ ነገሮችን ለምሳሌ ልጥቀስልህ። መነጠቅን በተመለከተ የሺህ ዓመት መንግስትን በተመለከተ ልዩነቶች አሉ። አንዳንድ ቸርቾች መነጠቅን የሚያምኑ የሚቀበሉ ሊኖሩ ይችላሉ፣ አንዳንዶቹ ላይኖሩ ይችላሉ። ልሳን ሰው በመንፈስ ቅዱስ ሲሞላና ሲጠመቅ ወዲያውኑ ልሳን ሊናገር ይችላል ብለው የሚያምኑ አሉ። ግን ወዲያውኑ ደግሞ ልሳን ላይናገር ይችላል
ግን መንፈስ ቅዱስ መጠመቅን መሞላትን ቤዚካሊ የሚቀበሉ አሉ። የህፃናት ጥምቀት ግልጽ ነው። እሺ ኤቢ ተቋርጦ ነው መሰለኝ። ትንሽ ነገር ልበል ከፈቀዳችሁልኝ ይቻላል? ሲጨርስ ትላለህ። ቆይ ይምጣና እንጠብቀውና ኤቢ። እሺ ወይ እሱ እስኪመጣ ተመልሻለሁ። ይቅርታ በጣም ይቅርታ። ኤቢ ትንሽ ሀሳብ ልስጥ። ኤቢ ቆይ አንዴ ልጨርስ። ቆይ በዛው ትመልስልኛል። አንዴ ልጨርስ በልና ልጨርስ። ችግር የለም። እሺ ህፃናት ጥምቀትን በተመለከተ የህፃናት ጥምቀትን ትምልክት አስተምህሮ ልዩነቶች አሉ። ግን ቤዚካሊ ፋንዳሜንታል የሆኑ ሶቴሮሎጂካል በመካከላችን የፈጠሩ ልዩነቶች ስላልሆኑ እንደዛ አማድ አስተምህሮች ውስጥ አልተካተቱም። የሴቶችን ሹመት በተመለከተ ሴቶች ሊደር ፓስተር ሊሆኑ ይችላሉ፣ ችግር የለም ብለው የሚሾሙ ቸርቾች አሉ። የማይሾሙ ደግሞ አሉ። እስካሁን ድረስ ያልሾሙ ቸርቾች አሉ። ለምሳሌ ሉትራን ስትሪክት የሆኑ የሉትራን ትራዲሽን ላይ ያሉ ቸርቾች የማይሾሙ አሉ። መካነ ኢየሱስ አሁን እስከ ባለፈው ሳምንት ድረስ ወደ 260 የሚደርሱ ሴት ቄሶች አሏት። ግን በሉትራን ትራዲሽን ብትሄድ ሴቶች ይሾማሉ የሚል ነገር አታገኙም። እንዲህ አይነት የአስተምህሮ ሁኔታዎች አሉ። አስተዳደርም አንዳንዶቹ ፕሬስቢቴሪያን የሆኑ አንዳንዶቹ ደግሞ ኤጲስኮፓል የሆኑ በሽማግሌ የሚተዳደሩ አሁን ፓስቶራል የሆኑ ሊደርሽፖች አሉ። እነዚህን ኢሴንሻል የሆኑ ነገረ ድነትን የሚያፋልሱ አብረን ህብረት እንዳናረግ የሚከለክሉ አስተምህሮች አይደሉም። መሰረታዊ የሆኑ ነገረ ድነታዊ የሆኑ አማድ የሆኑ ወሳኝ የሆኑ ትምህርቶች ላይ ግን እዛ ጋር ተዘርዝረዋል። በደንብ ተለቅመው ተዘርዝረው ተቀምጠዋል። በእነሱ ላይ አንድ ነን ሲባል በዚህ ኮንቴክስት ነው እንጂ ሌላው ነገር ግልጽ ነው፣ ኦቬስ ነው፣ ምንም የተሰወረ ነገር አይደለም ለማለት ነው። ፌዝ መቀጠል ትችላል። እሺ ኤቢ ቴንክ ዩ። አይ ዶንት ኖ እኔ ዋትስ ሞር ኢንሴንሻል ዳን ለምሳሌ ጥምቀት፣ የጌታ እራት ወይም የጌታ ስጋና ደም ማለት ከዚህ በላይ ዋትስ ሞር ኢንሴንሻል ማለት አሁን ቢያንስ እነዚህ ሁለቱ ጥምቀትና የጌታ እራት አንደኛ ጌታችን በቃልም በተግባርም ያስተማራቸው ማለት ወሳኝ የሚባሉ they are like main pillars of the church ናቸው አይደለ? ስለዚህ አሁን ጥምቀት ለድነት ብሎ የሚያምን አለ። ለምሳሌ መጥቀስ ካስፈለገ የሉተራን ወይም ኖ ኢትስ ሲምቦሊክ ብለው ነው የሚያምኑት እና የጌታ እራትም አንድ አይነት ሀሳብ ነው ያለው እና አሁን አንተ ኤቢ የተናገርከው ለምሳሌ የህፃናት ጥምቀት ከሱ በፊት ግን የሚቀድመው ጥምቀት ለድነት ብላችሁላችሁም ታምናላችሁ ወይ? የጌታ ስጋና ደም አማናዊ ነው ማለት የዘላለም ህይወትን ያሰጣል። የኢየሱስ ክርስቶስ ደም ዛሬም ትኩስ ነው ከኃጢአት ሁሉ ያነጻናል እኮ ስንል በማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 26 ላይ ጌታችንም ሲሰጥ ለሲምቦል አይደለም ለምሳሌ አድርጉት ብሎ አይደለም የሰጣቸው ለኃጢአት ማሰሪያ የሚሆን ለመታሰቢያ ይላል። What's more essential? Okay, it's okay. What's more essential than baptism? ስትሬት ፎርዋርድ አድርገህ ብጠይቅ ጥሩ ነው። እሺ ሐሳብህን ገብቶኛል። ሐሳብህ ኦልሬዲ ተረድቻለሁ። እንደው ላስጨርስ ብዬ ነው። ግን ጥቅስ እየጠቀስክ ማብራሪያ ምናምን ከመስጠት ይልቅ ለምንድን ነው ጥምቀትና የጌታ እራት ላይ እሺ እንደሱ አድርግ። እሺ አጭር ላድርግ። አሁን አንተ ምንድነው ላይክ ስለ ንጥቀት ስለ ህፃናት ጥምቀት ነው ያልከው። እሱ ጋር ለምን ጥምቀት ለድነት ብለው የሚያምኑ አሉ። ለምሳሌ የሉተራን አብዛኛው ግን ጥምቀት ለድነት አይደለም፣ ኢትስ ጀስት ሲምቦሊክ ነው የጌታ ትእዛዝ ነው የሚል ነው። ግን እሱን ብታብራራልኝ። አሁን ያንተ ፕሮብለም ምን መሰለህ? ፌዝ አንዴ ቆይ ላስቆም። የተሳሳትክ ያለውን ነገር ልንገር።
ሉትራን እንዲህ ያምናሉ፣ ሌሎች ደግሞ እንዲህ ብቻ ያደረክ ስለሚሆን ቤዝ ተደርበህ አታውራ። ቆይ አንዴ ሚውት አድርግ እሰጥሃለሁ እኮ እድል፣ ምንም ችግር የለውም። እነንተና እንዲህ ነው የሚያምኑ፣ እነንተና ደግሞ እንደዚህ ነው የሚያምኑ ማለት አትችልም። አንተ ምንም የምታውቀው ዲፕ የሆነ የሉትራንም ሆነ የሌሎችን ቴዎሎጂ አንተ እዚህ ቲክቶክ ላይ በሰማው ጥራዝ ነጠቅ መረጃ ብቻ ነው እንጂ ኢቫንጀሊካል ስኩል ውስጥ ገብተህ በእኛ ዶክትሪን ላይ ፒኤችዲን ሰርተህ ማስተርስን ሰርተህ ዲፕሎማን ሰርተህ አይደለም የምታወራው። 5-6 መጽሐፍ አንብበህ አይደለም የምታወራው። ሶ ሌሎቹ እንዴት ነው የሚያምኑ ብለህ መጠየቅ ትችላለህ። እኛ ኤክስፕሌን እናደርጋለን። ሉትራን እንዴት ነው የሚያምኑ ካልክ እኔ እነግርሃለሁ፣ ሉትራን ወንድሞች ይነግሩሃል። ሶ አንተ መጀመሪያ የምትሰራው ፕሪሚስ ሉትራን እንዲህ ሲያምኑ እናንተ ግን እንደዛ አታምኑም እያልክ እንደዚህ ብቻ ነው የምታምኑ ጀስት ሲምቦል ብቻ ነው የምትሉ እያልክ ጄጅ እያደረግክ አትሂድ። መጀመሪያ የምታደርገው ዝም ብለህ በጥምቀት አስተምሮ ትለያያላችሁ፣ አንድ በጌታ እራት አስተምሮ ትለያያላችሁ። ከዚህ የተነሳ እንዴት ነው ነን ኢሴንሻል የሆኑት ኦር እንዴት ነው በካውንስል ውስጥ አንድ የሆናችሁት ካልክ ዛት ሶ ወንደርፉል፣ በቃ ክሊር የሆነ ጥያቄ ነው። ከዛ ውጭ ግን ማብራሪያ እየሰጠ መጽሐፍ ቅዱስ የጠቀስክ ሪፊዩት እያደረግክ ጄጅ እያደረግክ አትሂድ ነው የኔ ጥያቄ። እሺ ኤቢ ቀጥል። ስለዚህ አሁን አንተ የሙሉ ወንጌል የካልቪኒስት የሉተራንን ለምሳሌ በጥምቀት ላይና በቅዱስ ቁርባን ወይም በጌታ ስጋና ደም እዛ ላይ ማለት ያላችሁን የአስተምሮ ልዩነት አለ። ኦፍ ኮርስ there is a difference። እሱን አስረዳኝ እና ለምን ነን ኢሴንሻል እንዳላችሁ ንገረኝ። ግን መጀመሪያ ግን ላይ እሺ መቀጠል ትችላለህ። በቃ ሐሳብ ገብቶኛል። ኤኒዌይስ አሁን አትሊስት ጥምቀትና የጌታ እራት ኢሴንሻል ይሁኑ ከተባለ እንኳን በጥምቀትና በጌታ እራት ላይ throughout the church ages በነበሩ ቪዎች እና አርጊውመንቶች ወይም አመለካከቶች ልንለያይ እንችላለን። ጥምቀትን የማይቀበል የጌታ እራትን የማይቀበል ቤተክርስቲያን የለም። ጥምቀት ጌታ የደነገገው ትእዛዝ አይደለም፣ ቤተክርስቲያን የምትከውነው ትእዛዝ አይደለም የሚል ካውንስል ውስጥ የለም። የጌታ እራት የማይወስድ የማያከናውን ካውንስል ውስጥ የለም። የጌታ እራትን በተመለከተ ዲፍረንት ቪውስ ፐርስፔክቲቭስ አሉ፣ ዲፍረንት ኤክስፕሬሽንስ አሉ፣ ጥምቀትንም ጨምሮ። ሶ በነዛ ቪዎች እና ኤክስፕሬሽኖች ያሉ ልዩነቶችና አንደርስታንዲንጎች ነን ኢሴንሻል ናቸው። ኢሴንሻሊ ግን ጥምቀትን ዴሊቨር አድሚኒስተር የማያደርግ የለም፣ ሎርድ ሳፐርን አድሚኒስተር የማያደርግ የለም። አንደኛ ይህ መረዳት አለብን። ሲቀጥል ደግሞ አትሊስት ለምሳሌ ከነገረ ድነት ጋር በተያያዘ ሰዎች በእምነት የሚያገኙትን ጸጋ በደንብ አዳምጠኝ። ይኸው እዚህ ኤፍሬም ስላለ ኤፍሬም አይ ቲንክ የሉትራንንም ኤክስፕሌን ሊያደርግልህ ይችላል። አንድ ሰው ባመነ ጊዜ የሚያገኘውን የድነት ጸጋ አንድ ሴከንድ ፌዝ አንድ ሴከንድ ሶሪ ፌዝ ሶሪ ችግር የለው። አንድ ሰው ባመነ ጊዜ የሚያገኘውን የድነት ጸጋ በጥምቀትም እንዲሁ በጌታ እራትም እንዲሁ ያንኑ ባመነ ጊዜ የሚያገኘውን የድነት ጸጋ ያገኘዋል። ጥምቀትም ሆነ የጌታ እራት ሚንስ ኦፍ ግሬስ ነው። በእምነት ያላገኘውን ልዩ ጸጋ አይደለም በጥምቀትም ሆነ በጌታ እራት ያገኘዋል ብለው የሚያምኑ ኢቭን ሉትራንስ ማለት ነው። ሶ አንድ ሰው ባመነ ጊዜ ያላገኘውን ሌላ የተለየ ነገር ሲጠመቅ የሚያገኘው ነገር ሳይሆን ኦልሬዲ ሰው ባመነ ጊዜ ያገኘውን የድነት ጸጋ በተለያዩ መንገዶች በየትኛውም ጊዜ እግዚአብሔር ጉዞውን ያ አማኝ ጉዞውን እስኪጨርስ ድረስ ለህይወት የሚሆነውን ጸጋ ሁሉ ይሰጠዋል ያድለዋል ብለው በቦልድነስ ከሌላው ትራዲሽን በተለየ ኤክስፕሌን ያደርጋሉ ሉትራንስ። ለምሳሌ ወደ ሙሉ ወንጌል ኦር ሌሎች ፔንቴኮስታል ቸርችስ ብትሄድ ደግሞ ኤክስፕሬሽኑ ሊለይ ይችላል። ለምሳሌ አሁን ድነትን ቅጽበታዊ በሆነ ቋንቋ ኤክስፕሌን ሲያደርጉ ኢንክሉዲንግ ሉትራንስ አንድ ሰው የጌታ እራትን ሳይወስድ የዘላለም ህይወት አላገኝም ብለው አያምኑም ሉትራንስ። አንድ ሰው ሳይጠመቅ ጀስቲፊኬሽንን ፎርጊቭነስን ፎረንሲክ የሆነውን ድነት አላገኘም አይሉ። ሶ ኢትስ ሶ ኮምፕሊኬትድ ልፈልጌ ነው ለአንተ እና በተለይ የኢቫንጀሊካልን ቴዎሎጂ የሉትራንን ቴዎሎጂ በቅርበት አንደርስታንድ ለማያደርግ ሰው አስቸጋሪ ነው ብዬ ነው የማስበው። ሶ ቤዚኩ ነገር ምንድን ነው? ጥምቀትን አድሚኒስተር ማያደርግ ካውንስል ውስጥ የለም። የጌታ እራትን እንደ ጌታ ትእዛዝ እንደ ቃሉ አትሊስት እንደ ቃሉ በቸርች ዴቨሎፕ ያደረጉ ኤክስፕሬሽኖችና አንደርስታንዲንጎችን እንኳ ሊትራሊ ኤክስፕሌን ባያደርግ እንኳ እንደ ቃሉ እንደ መጽሐፍ ቅዱስ
ኤክስፕሌን ማያደርግና አክሴፕት የማያደርግ ሰው ካውንስል ውስጥ የለም። ይህም በእርግጠኝነት መናገር ይችላሉ። ታትስ ዘ ፖይንት። እሺ ኤቢኤ አሁን ግን አንተ ከተናገርከው አይ ቲንክ አይ ኖው ሉተር ቤተር ዳን ዩ ተሳሰው ማለት ነው። አሁን አንተ እየተናገርከው ሜቢ አይ ዶንት ኖ እኔ ተቋርጠሃል። እንደገና ድገመው። ተቋርጠሃል። እሺ አሁን አንተ ሉተር ካንተ ይሻላል ነው ያለ። እኔ ልድገምልህ አይደለም አይ ኖው ሉተራንስ እንኳንም አልሰማሁት። ራሴን ፈጠፍጥ ነበር ከገዝቱ ላይ ኤቢ ይኸውልህ ኤቢ አሁን አንተ ምንድን ያልከው አሲፍ ላይክ እኔ ምንም ስለ come on at least እኔ I have read their confession ማለት ነው። ገብቷል አይደለ? አንተ አሁን ምንድን ያልከው you know nothing about the Lutherans ስለዚህ ሉትራንን ቴዎሎጂ ተምራል። እሺ ዋን ቱ ዋን እናድርገው ጥያቄውን። አንተ ዲግሪ አለህ ዲፕሎማ አለህ በኢቫንጀሊካል ቴዎሎጂ? I didn't say that አሁን አንተ ከተናገርከው ግን ኤቢ አንድ ጊዜ እኔ ልናገር አንተ አይደለም እኔ የምናገረው ኤቢ የሚታር አንዴ ልጨርስ። አይፌ ፌዝ አንዴ ጊዜ ኤቢ ጋር ሉተርን ካንተ በላይ አውቀዋለሁ ነው ያለ። ላንተ ነው አላልኩኝም። ፌዝ አንዴ I know Lutherans better than you ያልኩት ናት ሉተር እኔ አጎት ነው ግን አንዴ ኤቢ ከተናገርከው ፌዝ አንድ ጊዜ አንድ ጊዜ አሁን ኤቢ ከተናገርከው ኧረ ፌዝ ኤቢን አስቁሚው አንተ ተቀጣጣለህ። ቋት ጨርሰው አንዴ ቀስተኝና ቋት ጨርሰው መጀመሪያ ስማ አካሄድ ነው ያላልኩትን ብላል ኤፍሬም አካሄድ እኮ እኔ ያላልኩት ለምን ትላለህ? አካሄድ ፌዝ አካሄድ አይደለም እኔ ያልኩትን ለምን ትላለህ? ይፍዬ እኔ ለምሳሌ ያልከውን እንግሊዝኛው ተሻፋብህ ከሆነ ይሰኩ አይደለም ለኤቢ ምንድን ያልኩት እኔ I think I know Lutherans better than you ያልኩት ምክንያቱም I don't think AB ስለ ሉተራን አይመስለኝም። እሺ ሉተራን That's what I said። እሺ ቆንጆ ሉተራን ነው ግን ምንድነው አሁን ስትወያይ ፌዝ ትክክል ያልሆነው ያንተ ባህሪ አይደለም። ከዚህ በፊት ግን እንደዚህ እነሱ ይሻላሉ ካንተ ምናምን ፕሮቮክ አታርግ። እሺ አላልኩኝም ይኸውልህ ኤፍኤ ሶሪ አሁን አንተ እኮ እኔ ሁለተኛ ጊዜ እንደ ጴጥሮስ በአንድ ስቴት እንትን ሶስት ስቴት ትክዳለህ እንዴ አንተ እንዴ? አሁን ሉተራን አይደለም ሉተራን ይሻላሉ ነው ያልኩት አላልክም እንዴ? አሁን እንዴ ለኤቢ ምንድን ኦ ማይ ጋድ እንዴ ለኤቢ ምንድን ነው ያልኩት? ኤቢ አሁን አንተ ከተናገርከው የተረዳሁት አይ ኖው ሉተራንስ ቤተር ዳን ዩ ነው ያልኩት። ካንተ በላይ ሉተራኖችን እንግሊዝኛውና አማርኛውን የተቀላቀለብህ ነው። እንደዛ እኮ ነው ካንተ ይሻላል ማለት እኮ ነው። አልገባህም? አላልኩኝም አይደለም ቆይ እሺ ልንገር ፌዝ አላልኩኝም። እሺ ቆይ አንዴ ልንገር በአማርኛ እስኪ ዋን ቱ ዋን እናውራ። ቆይ አንተ ትቀጥላለህ ብዬ ቆይ እኔ እንትን በል ይሄን ስላረክ እኔ ያልኩትን መናገር አለብኝ። ይሄ ነገር ነው የሚያስጠላው። ድርቅ ትላለህ። ይኸውልህ መናገር አለብኛ ትናገራለህ። አንተ አይደለ እንደ የምታወራው እኔ እኮ ላወራ አይደለም አካሄድ ነው እንትን የምልህ ስታወራ ጥያቄ ስጠይቅ ኦኬ ጥያቄውን ጠይቅና አሁን ኤቢ በነገራችን ላይ የኤቢ የስነ መለኮት ዝግጅቱን ትምህርቱን ብታቅ ኮንበር ላይ ትወድቃለህ። መደገራችን ደንግጠህ ማለት ስለዚህ እንትን አታርግ። እሺ ሰውን እንትን አታርግ፣ ፕሮቮክ አታርግ። እሱ እንደዛ ስለመሰለ ነው ይሻላሉ ምናምን እያልክ እንዳታወራ። ዶንት ጋዝ ላይክ ይኸውልህ ኤፍሬም ለኤቢ እኔ አይ ሴድ ኢት ዊዝ ዲው ሪስፔክት ኤቢ ስለ ሉተራንስ እየተናገረው አለ። ከዛ ምንድን ያልኩት እኔ አንዴ አሌክሴ አንዴ ምክንያቱም ሚስ ሪፕሬዘንት አድርጓል ኤፊ እንትን ፌዝ ሁለታችሁ እየተነጋገራችሁ ጥያቄ ምልክት ውስጥ የሚገባው ያንተ ንግግር ጥያቄ ምልክት ውስጥ ኤቢን አድሬስ ላደረገልህ ጥያቄ መልስ እንኳን ካልሆነ መልስ አይደለም ብለህ ወደሚቀጥለው ነው እንጂ መሄድ ካንተ ሉትራን ይሻላሉ ማለት በራሱ ምን መሰለ አንተ ትክክለኛ ጥያቄውን ላልመለሰልሰው ፐርሰናሊ አድሬስ አድርገህ ሌላ ንግግር ነው የሚመስለው። ስለዚህ ነው ማድረግ ልድገም አንድ ጊዜ ያልኩት I said to AB እሱ ስለ ሉተራንስ እንደዚህ ነው አለኝ። ምንድን ነው ያልኩት? I don't እንዴት እንደ ተረጎማችሁት I think አሁን ከተናገርከው I think I know ሉተራንስ ተረድቻለሁ። ምን ማለት ነው? አንድ ሴከንድ ሚውት አድርግና ጥያቄ ይቻላል። አንተ ሉተራን ይሻላሉ ሳይሆን
አሁን ከተናገርከው ሳስበው ስለ ሉተራን ካንተ የበለጠ ማቅ ይመስለኛል ማለት ነው። በቃ እንደሱ እሺ፣ አሁን ተረድቻለሁ። እንደዚህ እናድርግ። ሚውት አድርግ አንተ። ቆይ አንዴ ፓስተር አሌክስ፣ አሁን እዚህ ጋር ኤፊ አለ፣ ኤፊ ሉትራን አለ። አሁን አንተ ከእኔ የተሻለ ስለ ሉትራን ሆነ ስለ ሉተር ዋሬቨር እኔ የተናገርኩት ከሉትራን ውጭ ሆኖ አንተ የተሻለ ስለ ሉትራን እውቀት ኖሮህ አንተ እኔ ልታረመኝ የቻልከውን አንድ ንግግር አሁኑኑ ተናገርና ኤፍሬም ይዳኘናል። በል ቀጥል። ኦኬ፣ ለምሳሌ ሉተራንስ ምንድነው የሚሉት? ጥምቀት ለድነት ነው። በጥምቀት ኢትስ a means of grace ነው የሚሉት። ኢትስ for the remission of sins ብለው ነው የሚያምኑት። ሉተራንስ እንደዚህ ብለው ነው የሚያምኑት እንጂ አንተ እንደምትለው በጥምቀት ምንም ብያለሁ እኔ ምንድነው ያልኩት? እስኪ በል። አይደለም። በእምነት ብቻ ማለት ጥምቀትን ሳይፈጽም የሚያገኝ ልክ እምነት ብቻ ወደሚል ሐሳብ ነው የመጣው። ሁለተኛ ሐሳብ ሳይሆን የተናገርኩትን ቃል በቃል የተሳሳተ ነገር ተናገር። አይደለም ሉተራንስ ምንድነው እነሱ የሚሉት? የጌታ እራት is not symbolic እኛ እነሱ የሚሉት አይደለም እንዴ? ኧረ ፌዝ ምንድነው እያልክ ያለው? ኤፊ አንዴ ላስቸግርህ። አሁን ይኸውልህ ጆሮ በትክክል ራሱ እንዳልሰማኸኝ ተወውና ሌላውን ኮምፕሪሄንድ የማድረግ አቅምህ ራሱ ደካማ እንደሆነ እየገባኛል። እኔ ቃል በቃል ያልኩትን ኤፍሬም ራሱ ከገባ በኋላ የተናገርኩት ቃል በቃል ያልኩትን ተናገር አሁን። እሺ አንተ ምንድነው ያልከው? ላይክ በሉተራንስ ለምሳሌ ጥምቀት ለድነት አይደለም የሚል ሐሳብ ነው ያመጣው። ቃል በቃል ላላስታውሰው እችላለሁ። ጥምቀት ለድነት ነው ለኃጢአት ስርየት አላልኩኝም። ሐሳብክ የሉተራን ቃል በቃል ላላስታውስ እችላለሁ። ሐሳቡን ግን ልንገርህ። የጥምቀት ሐሳቡን መሰለ በጥምቀት አስተምሮ አንድ ነን ወደሚል ነው አንተ እንትን ያልከው። ኦኬ አጠቃላይ ካላልክ እሺ አይኔ አላልኩኝም። I don't know how you translate እንትን ኖ ተሜ ቆይ አንዴ እኔ ደግሞ ያልኩትን እኮ ደግሞ እኔም ሉተራን ነኝ አይደለ? ሰምቻለሁ። ተሜ አንዴ ቆይ ይቅርታ፣ አንተ ክፉ ነገር አልሰማሁም። እየሰማህ ያለሁት ሚስ ፕሬዘንት እየሰማህ ያለሁት ከፌዝ ነው። ተሜ ቆይ አንዴ ሚውት አድርገው። ደግሞ የምትሰማው ሁሌ ያልኩትን ደግመዋለሁ። እኔ ቃል በቃል ስለማስታወስ ነው ፌዝ ያልኩት ከኔ ነው። ቆይ አንዴ አንዴ ሚውት አድርግ አንዴ ቆይ ዋንዴ ሚውት አርግ አንዴ ቆይ። እኔ ስለ ሉትራን ያልኩትን ደግመዋለሁ። ሚውት አርግ ዝም ብለህ እዚህ እያወራን ያለ ነው ወገንተኝነት አይደለም። እያወራን ያለው ስለ እውነት ነው የምናወራው። እሺ እኔ ያልኩት ልድገመው። አሁን መስማት ከቻልክ ፌዝ ያልኩት ልድገመው። ሉትራን ስለ ጥምቀትም ሆነ ኤፍሬም እዚህ ሉትራን አለ። ሉትራን ስለ ጥምቀትም ሆነ ስለ ጌታ ራስ ያው ጥምቀትን ይሰጣል፣ የድነት ጸጋን ይሰጣል ይላሉ። ያንን የሚሉት ግን አንድ ሰው ባመነ ጊዜ ያላገኘውን አዲስ ድነት ያገኛል እያሉ አይደለም። እምነትም ሚንስ ኦፍ ግሬስ ነው። ያንኑ በእምነት ያገኘነውን ግሬስ እንዲሁ በጥምቀትም በጌታ እራትም ያገኘዋል ነው እንጂ የሚሉ ባመነ ጊዜ ያልተገኘ በጥምቀት የሚገኝ ኦር በጌታ እራት የሚገኝ የተለየ የድነት ጸጋ አለ ብለው አያምኑ። ምን ያልኩ አንተ ይሄንን ማታ ከሆነ መጠየቅ እኔ አላቅም ነበር እንደዚህ ይጠብቃሉ። ኦር የጌታ እራትን ካልወሰዱ የድነት ጸጋን አይቀበሉም። ገና የጌታ እራትን ሲወስዱ ነው ብለህ የምታምን ከሆነ አይ አንተ እንደምትለው አይመስለኝም። እስኪ ማስረጃ ሳየው ኦር ሉትራን ያስረዱኝ ትችላለህ። አዘርዋይስ ግን ጄጅ ማድረግ ግን የለብህም ነው የኔ ሀሳብ።
ቆይ አንዴ ፌዝ አይሰማም እያሉኝ ነው ከታች ወጥቼ ልግባ መሰለኝ። ቆይ እስኪ አንዴ አይሰማም እያሉ ነው ታች ፌዝ ያንተም የኔም አይሰማም ተቋርጣችኋል እያሉ ይቅርታ አሌክስ ተቋርጠናል እንዴ? ኢትስ ኦኬ ፌዝ አንሰማም፣ ሁላችንም አንሰማም። ኦኬ ወተን እንግባ አንዴ ፌዝ ውጣና ግባ። አይሰማም ይሰማል አይ እሺ ምን መቻልኩኝ እኔ ኤፍዬ ሁልጊዜ እኔ በጣም ነው የምትመቸኝ አንተ ስታወራ ስትነጋገር ምናምን በጣም በእንትን ብለህ ነው ታምነህ፣ ግን አንዳንዴ አይ ዶንት ኖ ቆይ አንድ ጊዜ ስትባል በቃ በፍጹም በቃ እኔ ካልሆነ ሞቼ እገኛለሁ የምትለው ነገር አለ እና በጣም ትገርመኛለህ። እሺ ሶሪ ፎር ዳት አይ ሰምተው ካለ አይደል? ኦኬ እኔ ሜቢ እንትን ላድርግላቸው። ኦኬ አይ እሺ አንድ በ30 ሰከንድ ድገመው። እኔ እያልኩ ያለው መጀመሪያም ያልኩት አሁንም ያልኩት መቼም የምለው በሉትራን ቴዎሎጂ እምነትም ሚንስ ኦፍ ግሬስ ነው፣ ጥምቀትም ሚንስ ኦፍ ግሬስ ነው፣ የጌታ እራት ሚንስ ኦፍ ግሬስ ነው። አንድ ሰው ባመነ ጊዜ የሚያገኘውን ጸጋ የድነት ጸጋ ነው መልሶ በጥምቀትም የሚያገኘው በጌታ እራት የሚያገኘው። በጥምቀት በእምነት ያላገኘውን የተለየ የድነት ጸጋ ያገኝ። በጌታ እራት በእምነት ጊዜ በጥምቀት ጊዜ ያላገኘውን የተለየ የድነት ጸጋ አያገኝም። እንደዚህ ነው የሚያምኑት እያልኩ ነው። አይ ይሄ ልክ አይደለም ካልከኝ ይኸው እዚህ ሉትራን ኤፍሬም ሉትራን አለ፣ እኔንም ማስረጃ ልጠይቀኝ ትችላለህ። እሺ ኤቢ ሶ ለኤፍ ነው የምተው። ስለዚህ አንተ ያልከው ምንድነው? በእነሱ አስተምሮ በሉተራንስ ማለት ነው በጥምቀት ወይም በጌታ እራት ማለት የሚገኝ የተለየ ጸጋ የለም አይደለ? በእምነት ካገኙት ማለት ጸጋ ሌላ የተለየ ጸጋ የለም፣ እንደዛ የሚል ነው እየሰማሁት። ሚንስ ኦፍ ግሬስ ነው። አሁንም ይኸውልህ ፓራፍሬዝ ስታደርገው የተለየ ጸጋ የለም ሳይሆን የሚያገኙት ጸጋ በእምነት ከተገኘው ወይም ደግሞ ባመኑ ጊዜ ከሚያገኙት የድነት ጸጋ የተለየ አይደለም። ኢትስ ሚንስ ኦፍ ግሬስ ነው። በእምነትም ያገኛሉ፣ በጥምቀትም ያገኛሉ፣ በጌታ እራትም ጊዜ ያገኛሉ። በእምነት ጊዜ ኃጢአት ስርየትን ያገኛሉ፣ በጌታ እራት ጊዜ ኃጢአት ስርየትን ያገኛሉ፣ በጥምቀት ጊዜ ኃጢአት ስርየትን ያገኛሉ። በእምነት ጊዜ ባመኑ ጊዜ በጥምቀትና በጌታ እራት የሚያገኙት ግን ጸጋ የተለየ ጸጋ ስትል ምንድን ነው? አንድ አይነት ነው ማለት ነው? ባመኑ ጊዜ እኮ አሁን ይሄንን ነው የምልህ። አሁን እኮ ቆይ በቃ አሁን ምን መሰለህ፣ ባጭሩ አንተ ይሄን ነገር አንደርስታንድ አላረከውም፣ ኦር ካሁን በፊት ሰምተው ላታውቅ ትችላለህ፣ ወይም ከምታስበው ውጭ ሊሆን ይችላል። የሚሻለው ይኸው እዚህ አሁን ኤፍሬም አለ። ኤፍሬም ግልጽ ያድርግልህ በሉትራን ምን አይነት ትምህርት እንዳለ። እምነት እጅ ነው፣ የእግዚአብሔር ጸጋ መቀበያ እጅ ነው፣ ሚንስ ኦፍ ግሬስ ነው። ጥምቀት የእግዚአብሔር ጸጋ መቀበያ ግሬስ ሚንስ ኦፍ ግሬስ ነው። የጌታ እራት አንዱ ሚንስ ኦፍ ግሬስ ነው ብለው ኤክስፕሌን ሲያደርጉ ምን እያሉ እንደሆነ ግልጽ ያድርግልህ። ከኔ ከምትሰማው ከራሱ ስሙ። እነሱ ለምሳሌ ጥምቀትን ከእምነት ስለማይነጥሉት እኮ ነው። ገብቶሃል አይደል? በሉተራን አስተምረው ስለመነጠል አላወራሁም። አሁን እኮ ሌላ ነገር ነው የፈለግከው አንተ። ያላልኩትን ነው የምትለው። ይነጠላል አይደለም እያልኩ ያለሁት። ይኸውልህ ኤቢ እኔ እኮ ስናገር እንደዚህ ብላላ ለውይይት እኮ ነው። ለምሳሌ በሉተራን አስተምረው እምነት ከጥምቀት ጥምቀት ከእምነት የሚለያይ አይደለም። እኔ ይለያያል አላልኩም። ግሬስ ግን የሚያገኙት ለምሳሌ የኃጢአት ስርየት፣ የእግዚአብሔር ልጅነት፣ የመንፈስ ቅዱስ ጸጋ የሚያገኙት ጥምቀትን ሲፈጽሙ የጌታ እራትን አንድ ጥያቄ ልጠይቅ። ይሄ እንደዚህ ነው። እሺ ግልጽ ላድርግ። አንድ ጥያቄ ልጠይቅ። ባመኑ ጊዜ የድነት ጸጋን ይቀበላሉ ወይስ አይቀበሉም ብለህ ነው የምታስበው አንተ በሉትራን? ባመኑ ጊዜ የሚያገኙት ጸጋ ምንድነው? የጽድቅ መንገድ ጀመሩ እንላለን። የድነት መንገድ እኮ የድነት ጸጋን ተቀብለው አልተቀበሉም? ምንድነው ያ ጸጋ? በቃ አታድክመኝ። በቃ አሁን ከሱ ስማ። በቃ አይ ከኤፍሬም ስማ። ችግር የለም ከኤፍሬም ስማ። ኤፊ ሰላም ብያለሁ። ትንሽ ብሪፍ አድርግለት። እሺ ቤ እንዴት ነህ? ሁሉ መልካም። ኤፊን፣ አሌክሶን፣ ተሜዳም ሁላችሁንም ሰላም ብያለሁ።
እስቲ እንዴት ነው ይሄን ልጅ ዛሬ ጌታን አስቀብለህ እስቲ ውሰድልን። ይዜ ሰላም ብያለሁ። በእውነቱ አንድ ጊዜ አንድ ጊዜ ኤፍሬም WS ኤፍሬም ባለ ጊዜ ሳይሆን ኤፍሬም እሱም ፎሎ አድርጉት ያለው 220 ምናምን ሰው ነው። በዚህ ላይ ብዙ የምንማርበት ወንድማችንም ስለሆነ ፎሎ አድርጉት። በተለይ ወንድም ክርስቲያኖቻችን በጌታ የሆናችሁ በሙሉ ፎሎ አድርጉት። አሁን ነው አሌክስ ምናልባት አንተ ጋር ሲመጣም 1000 እስኪሆን ቤት ከፍቶ እንዲያስተምረንም ይሄን ነገር ብታደርግ ብትተባበረን ብዬ ማጸናሃለሁ። አንደኛ ጥምቀት ለድነት ብለው፣ ሌላው ለኃጢአት ስርየት ወይም ደግሞ for the remission of sins ብለው ነው የሚያምኑት። ሌላው እነሱ የጌታ እራት ሲቀበሉ አንደኛ የዘላለም ሕይወት ያሰጣል ብለው ነው የሚያምኑት። ከኃጢአት እንደሚያነጻ አማናዊ ብለው ነው የሚቀበሉት። ሉተራንስ ናቸው ይሄን የሚያደርጉት። ግን ኤቢ ወይም ኤፍ ያሉበት ዲኖሚኔሽን ግን ይሄንን የጥምቀትና የጌታ እራት አስተምረው አይቀበሉም። ይሄ ነው የኔ ሐሳብ። ኤቢ እኔም እንደ ሉተራን ነው የማምነው ከሆነ ችግር የለው። እኔ ጀስት ይሄን ለመጠየቅ ነው የገባሁት። ያ እሺ፣ አሁን ኤቢ ስቴት ያደረጋቸው ሀሳቦች አሉ። ምን አይነት ሀሳቦች? ለምሳሌ በእምነት ከሚገኘው ጸጋ የተለየና ሌላ ብሎ የሚገለጽ ጸጋ በጥምቀት ይሰጣል አይሉም። ላይክ እሱ ስቴት ያደረገልህ ልክ ነው። በሉተራን ቴዎሎጂ እንደሱ አይነት ክሌም የለም። ምንድነው ጸጋው በቃልም በሳክራመንትም ይቀርባል። ስለዚህ ለምሳሌ አሁን አንድ ሰው ወንጌል ቢሰበክለት ሲያምን እዛ ጋር ይጸድቃል። ዊዛውት ዘ ቦድሊ ሪሴፕሽን ኦፍ ሳክራመንትስ ያ ሰው አልጸደቀም ሳክራመንት እስኪቀበል አይባልም በሉተራን። በቃሉም በኩል ጸጋው ስለሚቀርብ ማለት ነው። እግዚአብሔር ደግሞ ጥምቀትን እንደ ሚንስ አድርጎ ምንድነው እነዚህ ሳክራመንትና እምነት ሁለት ትርጉም ነው ያለው። አይ ቲንክ አንተም አንደርስታንድ ያላረከው ከእምነት የተለየ ጸጋ አይሰጥም ሲባል እምነት ሚኒንጉ ሌላ ነው፣ ጥምቀት ሚኒንጉ ሌላ ነው። ጥምቀት እግዚአብሔር ጸጋውን ያቀረበበት መንገድ ነው፣ ሰጪ ነው። እምነት ደግሞ ቅድም ሲነግር ነበር ተቀባይ ነው። ስለዚህ ተቀባይ በሆነ የእምነት ምንነት ውስጥ ትርጉም ውስጥ ሆነ ስታብራራ በእምነት ብቻ ነው። ጥምቀት ምንም አይነት ጸጋ ምንም አይነት ኢፊካሲ ጆን ክሪሶስቶም እንደውም ይዘረዝራቸው ወደ 10 ምናምን ኢፊካሲዎች አሉት ይላል። እሱን ሁሉ ኢፊካሲ የትኛውንም ጸጋ ቢያቀርብ የትኛውንም ኢፊካሲ ቢያቀርብ ኦብጀክቲቭሊ ጥምቀቱ ያቀረበውን ጸጋ በእምነት ብቻ ነው የምትቀበለው። የጥምቀቱ ኢፊካሲ ግራውንድ የሚደረገው ሶላ ፊዴ ላይ ነው ሉተራን ቴዎሎጂ ላይ ማለት ነው። የእምነት ዲፊኒሽን ሌላ ስለሆነ ግን ጥምቀት ያድናል አያድንም ከሚለው ክርክር ያልፋል። አሁን በፕሮቴስታንቱ መካከል ያለው ዲፈረንስ ዝም ብሎ እንዲህ ጥምቀት ያድናል አያድንም ከሚለው ክርክር ያለፈ ነው። ውስጡ ዝርዝር ነገሮች ውስጥ ስትገባ በትሬጅ የምናስቀምጠው እሳቤ ነው። ይሄ ፕራይመሪ የሚባል ፈንዳመንታል የምንለው ዶክትሪን እሳቤ ውስጥ ምንከተው አይደለም። ቅድም የፊም ሲዘረዝር ነበር ዶክትሪኖቻችን ብሎና ያ ነው የፌዝ እሺ ጥሩ ኤፌ ቴንክ ዩ። እኔ አንተን የምጠይቅ አንድ ሰው አምኖ ሳይጠመቅ የኃጢአት ስርየት እንዲሁም እነዚህ አሁን አንተ የጠቀስካቸውን ጸጋ መንፈስ ቅዱስ ማግኘት ይችላል ወይ? አንድ ሰው አምኖ ሳይጠመቅ ማለት ነው። በእምነት ብቻ ኦፍኮርስ እኛም እኮ ሁሉን ነገር የምንፈጽመው በኦርቶዶክስም የሁሉ መሰረት እምነት ነው። በእምነት በኩል ነው ጥምቀት እንዲሁም ሌሎች ሳክራመንትን የምንፈጽመው። ግን አሁን ለምሳሌ በፕሮቴስታንት እናንተ ናችሁ ለምሳሌ ጥምቀት ኦፍኮርስ በእምነት ብቻ ነው የሚፈጸመው የሚለውን እቀበላለሁ። እኛ የጥምቀት መሰረት እምነት፣ አንድ ሰው ያምናል በእምነት መሰረትነት ይጠመቃል ማለት ነው። ግን ሲጠመቅ what is the purpose ምን ለማግኘት የሚል ላይክ እሱ ላይ ልዩነት አላችሁ። እንደ ሉተራን ያለ አስተምሮ አይደለም። ሜቢ ኤቢ ወይ ኤፊ ያሉበት ነው ብለው it's just symbolic ብለው ነው የሚያምኑት እንጂ for the remission of sins ይሄ
ማለት ጸጋ መንፈስ ቅዱስ ኢቭን የመንፈስ ቅዱስን ስጦታ እንቀበላለን የሚል እንደዚህ አይነት አስተምሮ የላቸውም። ይሄ ልዩነት አለን ያልኩት ግን እሺ ምን መሰለህ ፌዝ ለምሳሌ አሁን በኦረንታል እሳቤ በእናንተ እሳቤ ሲሄድ እናንተ የጥምቀትን ኢፊካሲ ግራውንድ የምታደርጉት 100% ኢንፋሊብል ብላችሁ መጠሯት ቸርች ላይ ነው። ካኖኒካል የሆነ አፖስቶሊክ ሰክሴሽኗ ብሬክዳውን ማይደረግ ወደኋላ ወደ ማርክ ከዛም ወደ ኢየሱስ ትሬስ ባክ የምናደርገው ሰክሴሽን ካቶሊክ የሆነች ኦረንታል የምትባል ቸርች ላይ ነው ግራውንድ ብታደረገው። እኛ እኮ ዩካሪስታችን ቫሊድ አይደለም ባይዘ ለእናንተ ምን ዩካሪስት ብቻ ምን ሳክራመንት ብቻ ቸርቻችንም ቫሊድ አይደለም። እናንተ ቸርች ላይ ነው ኢፊካሲያችሁን ግራውንድ የምታደረጉት። እኛ ግራውንድ የምናደረገው የጥምቀትን ኢፊካሲ። ጥምቀት ምንንም ነገር ኦብጀክቲቭሊ ቢያቀርብ ሰብጀክቲቭሊ ግን አንድ ሰው ሊቀበል የሚችለው በእምነት ብቻ ነው። እምነት ትርጉሙ ሌላ ነው፣ ጥምቀት ትርጉሙ ሌላ ነው። እና በዚህ ሳቤ ከሄድን ቅድም ያነሳውን ለመንካት ለምሳሌ አንድ ሰው ለምሳሌ አዲስ አበባ ምናምን ቦታ መታ ከሆነ ያው ቦሌ አካባቢ ወንጌል ብሰብክ ወይ ለኤቢ ሰበኩት ልበል ያዝ እንግዲህ ኤቢ ወንጌል ሰበኩት ልበልና ወይ ለይፋ እንዲሰብኬ ተቀበለ ቃሉን ተቀበለና በቃሉም ጸጋ ይቀርባል። ኖት ኦንሊ ዘ ሳክራመንት በእግዚአብሔር ቃል በኩል ማለት ነው። ጸጋው አንድ ነው፣ የተለያየ እንትን አይደለም። ስለዚህ ሲያምን ይጸድቃል። ይህንን ማርቲን ሉተር ፈርስት አርቲክል ላይ ወርክስ ኦፍ ማርቲን ሉተር ላይ ዊዛውት ዘ ቦድሊ ሪሴፕሽን ኦፍ ሳክራመንት ሰው በእምነት በቃሉ በኩል ይጸድቃል ብሎ ይናገራል። ይህን ሰው ግን ወደ ጥምቀት ለምን ታመጣዋለህ ካልከኝ ጥምቀት ብዙ በረከቶች አሉት ተብሎ ስለሚታሰብ ሲሌ ማድረግ የማጽናት ሌላም ኢፊካሲዎች ቅድም ጆን ክሪሶስቶም የጠቀሳቸው እንደዚህ ሳቢዎች ስላሉት ወደዛም ይመጣል። ወደዛም ግን ሲመጣ ያ ሰው በጥምቀት ውስጥ የቀረበውን የትኛውንም አይነት ኢፊካሲ የሚቀበለው ስሩ ፌዝ ብቻ ነው። አይ ቲንክ የእምነትና የሳክራመንቱን ዲፊኒሽን ሁለት አድርገህ ካቀረብከው ብዙ የሚምታታ ሀሳብ አታገኝም። ግን በፕሮቴስታንት በኩል ያለው ዲፈረንሱ እንትን ይሄ ጥምቀት ያድናል አያድንም ከሚለው ክርክር ያለፈ ነው። ኤፌ እዚህ ላይ ልጠይቅህና ለምሳሌ ምንድነው ሰው ማለት አሁን ይሰማል አለ የተቋረጠብኝ አለው አይደል? ይሰማል ይሰማል። አሁን ይሰማል። እሺ አሁን አንተ ቅድም ስትናገር እሺ አንድ ሰው ባመነበት ሰዓት ይጸድቃል የሚል አለ። ኦፍ ኮርስ ሰው በእምነቱ ይጸድቃል ማለት ጸደቀ ግን ማለት ላይክ ሂዝ ኦን ዘ ራይት ፓዝ ማለት ነው አይደለ? ትክክለኛ መንገድ ላይ ነው ማለት ነው አይደለ? ከዛ ጀስቲፊኬሽን ኦኬ ላይክ ፌዝ እና ቢሊፍ ይለያያል አይደል? ፌዝ እኮ ማለት ቢሊፍ አክሽን ነው አይደል? you go to English አይደለ? አንድ ላይክ ፌዝ የሚለው እኮ እምነት ብቻ አይደለም። አማርኛው እንትን ሊል ይችላል። ሶ ፌዝ እኮ ማለት believing in action ነው። ሜቢ እንትን ቨርሱ ልናይ እንችላለን። ሶ አሁን እምነትና ጥምቀት በሉተራን አይለያዩም ብዬ ነው የማምነው። ኦፍ ኮርስ በእምነት በኩል ነው የሚደረገው፣ በእምነት መሰረትነት ነው የሚደረገው። ግን አንድ ሰው ካመነ መጠመቅ አለበት። እምነትና ጥምቀትን ሉተራኖች አይለዩም። ለኃጢአት ስርየት የሚለው አስፈላጊ ነው፣ ምክንያቱም ፐርፐዝ አለው ሲያጠምቁ። and they don't say symbolic. I don't know አንተ ኮሬክት ታደርገኝ ትችላለህ። ሁለተኛ ጸጋ መንፈስ ቅዱስ የመንፈስ ቅዱስን ጸጋ የሚቀበሉት በጥምቀት ነው። አሁን አንድ ሰው በእምነት ይጸድቃል ሲል እምነት ሲባል ዝም ብሎ ማመን ብቻ አይደለም። ፌዝ የሚለው የእንግሊዝኛው ቋንቋ believe in action ነው። ያምናል፣ ይጠመቃል። በሐዋርያት ሥራ ላይ ስታይ ቅዱሳን ሐዋርያት መጀመሪያ ቃሉን ይሰብካሉ፣ ከዛም ባመኑ ሰዓት ወዲያው ነው የሚያጠምቁት። ምክንያቱም እምነት ከጥምቀት ስለማይለይ ማለት ነው። አሁን ወደ ኤፊ መሄድ ስላለብኝ ነው። እነሱ ደግሞ አይ ጥምቀት ለኃጢአት ስርየት አይደለም፣ በጥምቀት ጸጋ መንፈስ ቅዱስ አይገኝም ብለው ነው የሚያምኑት። ልዩነቱን ያልኩ ገብቷል አይደለ? አዎ። ግን ምን መሰለህ ፌዝ አሁን አንደርስታንድ ያልከውን ኤክስፕላኔሽን በእውነቱ ግን ያቀረብካቸው ተርሚኖሎጂዎች ላይ እንለያያለን። እምነት እንደሱ አይነት ኤክስፕላኔሽን የለውም እኛ ጋር። እምነት ጊፍት ነው ብለን ነው የምናስበው። ከዛ ሰብስታንሻል የሆኑ ትርጉም ሲቀመጥ ደግሞ እግዚአብሔር የሚያቀርበውን ጸጋ በሳክራመንት የሚያቀርበው በቃል የሚያቀርበውን ጸጋ የምንቀበልበት እጅ ነው። ልክ እንደ ድሃ እጅ ማለት ነው። ልክ እንደ ባዶ እጅ ሀብታም ሰው መጥቶ አንድ ለድሃ ገንዘብ ቢሰጥ
በዛ ባዶ እጁ ይቀበላል። ያ ባዶ እጅ ነው እምነት። ሳክራመንት ደግሞ ምንድነው? ሳክራመንት ሰጪ ነው። ጸጋን እግዚአብሔር ያቀረበበት ሚንሱ ነው። ኢንስትሩመንታል ኮዝ ሆኖ ነው። ያድነናልም ሲባል ጥምቀት ያድነናል የሚለው እሳቤ አዝ ኢንስትሩመንታል ኮዝ እየታሰበ ነው። በቃሉም በኩል ጸጋው ይቀርባል፣ በጥምቀቱም በኩል እግዚአብሔር ጸጋን ያቀርባል። እሳቤ ሆኖ ጥምቀት ያድናል አያድንም ከሚለው እሳቤ ያልፋል። ሌላው ጀስቲፊኬሽን ላይ ያለን ዲፊኒሽንም የተለያየ ነው። ሰው አምኖ ይጸድቃል ማለት በቃ ይድናል ማለት ነው። ድነት የሚለው ቃል ጀነራል እሳቤ ስላለው በዚህ በኦርደር ኦፍ ሳልቬሽን እሳቤ ስለሚብራራም እንደዚህ ጀነራል በሆነ እሳቤ ስለሚብራራ እንትን አትለውም። ስፔሲፊካሊ ግን ጀስቲፊኬሽን የመዳን ሀሳብ ነው። እዛ ጋር ይድናል ነው እያልን ያለው። ወይ ደግሞ ያልተጨረሰ ድነት በጥምቀት እንዲጨረስ ይሄዳሉ። ወደዛ ወደ ጥምቀት ሲሄድ እንደዛም አይደለም እሳቤው። ግን በረከቶቹ ብዙ ስለሆኑ ጥምቀት እግዚአብሔር ደግሞ በጥምቀትም በኩል በቃሉ በኩል ከዛ በሚቀርበው ቃል በኩል ደግሞ በሰውየው እምነት አድርጎ ጸጋን ይሰጠዋል። እግዚአብሔር ይገናኘዋል ምናምን እንላለን። ሌላው ጥምቀትን የሚያገል የለም። ዘኦል ፕሮቴስታንት እኮ ጥምቀትን አያገለም። ዝርዝር ነጥቦች ላይ ነው የምንለያየው። ኢቨን ፔንቴኮስታልን ከዚህ ወንጌልን ሀሳብ ጋር መመደብም ትክክል አይደለም። ጸጋ አለበት ይላሉ እነሱ፣ ሳክርድ ነው ይላሉ። ሳክራመንታል ነው እንኳን ባይሉ ጸጋ አለው ይላሉ። ለምሳሌ እንዲህ ክላሲካል ፔንቴኮስታሊዝም ጋር ከሄድክ ወደኋላ እነ ሲሞን ቻን እነ ክሪስ ኢደብሊው ኤቢም እነሱም ሊያግዙ ይችላሉ። እነሱ በጊዜው የነበሩ ስዊስ ስኮላር የነበረ ፔንቴኮስታል አቃን ነው እነ ዊሊያም ምናምን የሚባሉ እነሱ ጸጋ አለበት ይላሉ። እና ፔንቴኮስታልን ከዚህ ወንጌልንም ዝም ብለን መመደቡም ኮሬክትነስ ይጎለዋል። ፌዝ ትንሽ ነገር ልጨምርልህ። ኤፊ ላይ ልጨምርልህ። ኤፊ ያልዳሰሰው አንድ ኢምፖርታንት አስፔክት አለ። ጀስቲፊኬሽን፣ ሳንክቲፊኬሽን፣ ግሎሪፊኬሽን የሚሉ ሀሳቦች ኢንክሉዲንግ ጀስቲፊኬሽን በተለይ በሉትራን አንዱ ደስ የሚል ኤክስፕላኔሽን አለ። ኮንቲኒየስ አስፔክት ኦፍ ጀስቲፊኬሽን የሚባል ካይንድ ኦፍ ፕሮግረሲቭ አይደለም ግን ኢት ኢዝ ኮንቲኒየስ። ያ ኮንቲኒየስ አስፔክት ኦፍ ጀስቲፊኬሽን ደግሞ ኮቨናንታል ሪሌሽንሽፕህን ሁልጊዜም ቢሆን ሜንቴን የምታረግበት ኮንፈርም የምታረግበት ነው። ሶ ጥምቀትም ይሁን የጌታ እራትም ቢሆን ኢቨን ከመጀመሪያው ከኢኒሻል ጀስቲፊኬሽኑ ባሻገር ኮንቲኒየስሊ የእግዚአብሔር ልጅ መሆንህን በእግዚአብሔር ፊት ቃል ኪዳናዊ ግንኙነትህን ይዘህ መቀጠልህን የምታሳይባቸው አንድ ሌላ አስፔክትስ ኦፍ ሳልቬሽን ናቸው። ሶ በዛም አንጻር ማየት ትችላለህ ብዬ ነው። ፌዝ ምናልባት እንትን ካላልክ ግን እኔ ለአንተ የምጠይቅ ምንድን ነው አሁን ምሳሌ ኤፊ ካነሳው በጥምቀት የሚገኝ የኃጢአት ስርየት በሱ ታምናለህ ማለት ከእምነት የተለየ አይደለም። ኦፍኮርስ ያ ፐርሰናል አሁን የፐርሰናል አቋሞቻችንን አናወራም ብለናል። እኛ የምናወራው ፕሮቴስታንት ውስጥ ያለውን ትራዲሽን ነው። ጥያቄ ካለ ቅድም የጠየቀው ጥያቄ ዘሆል ፕሮቴስታንቱን ነው የተናገረው የሉተራን ዶክትሪን ነው። እና ለምሳሌ ከእናንተ እንደሚለይ ስለማቅ ነው which is obvious ግን እሱ መመለስ ካልፈለግ ምንም ችግር የለውም። አይመለስን እኮ በቃ ከሉትራን ውጭ ያለው ልዩነት እኮ ኤፊም ክሊር አድርጎልሃል፣ እኔም አስቀድሜ ክሊር አድርጌልሃለሁ። ፐርሰናሊ አንተ ምንድነው የምታምነው የሚለው ኢምፖርታንት አይደለም። to do politics ምናምን ኤቢ እሱን አንደርስታንድ አድርጌሃለሁ። ለምሳሌ ኤፊ ለምሳሌ እሱ ሲናገር ኦፍ ኮርስ እምነት ብቻ የሚለውን ከሳክራመንት አለየው። እኔም ፌዝ የሚለው እኮ ኢትስ believing in action ነው። ዝም ብሎ እምነት ብቻ አይደለም ቃሉ ራሱ እንግሊዝኛው ፌል። ግን በሉተራን ለምሳሌ ጥምቀት እነሱ በእምነት ብቻ የሚደረግ ብለም አስበው ኦፍ ኮርስ ነው። በእምነት በኩል የሚደረገው ጥምቀት አንተ እንደምትለው ሲምቦሊክ ወይም የጌታ ትእዛዝ ስለሆነ ብቻ ሳይሆን ኢትስ ፎር ዘ ሪሚሽን ኦፍ ሲንስ የኃጢአት ስርየት ያስገኛል። የጌታ ስጋና ደም ደግሞ አማናዊ ነው። ፍጹም ክርስቶስ በዕለተ ዓርብ ስለኛ ቤዛ ሆኖ የቆረሰው ስጋ ያፈሰሰው ደም ነው ብለን ምንም እንኳን በካኑጅ በህብስቱና በወይን ብንቀበልም ግን የኃጢአት ማሰሪያ ነው፣ አማናዊ ነው ብለው ነው የሚያምኑት። አንተ ይሄን ትቀበላለህ ወይ? በእምነት ነግሬሃለሁ። ይኸውልህ አሁን ዘሆል የሉትራን ኤክስፕላኔሽን ምን ይመስላል? ሪፎርምዱ ምን ያምናል? ፔንቴኮስታሉ ምን ያምናል? በሉትራና በሌሎች መካከል ካውንስል ውስጥ አንድ ላይ የሆኑት ጥምቀትና የጌታ እራትን በተመለከተ ኤክስፕሌን በሚያደርጉበት ጉዳይ ተለያይተው ሳለ ለምን አንድ ሆኑ ላልከው በበቂ ሁኔታ የሉትራንን ኤክስፕሌን ያደረኩልህ እኔ ኤክስፕሌን ያደረኩልህና ኤፊ የገለጸልህ አንድ ነው። የተሳሳተ ነገር አለ መጀመሪያ የነገርኩህ። ሁሉንም ነገር ኤክስፕሌን ስላደረግና አሁን ፐርሰናል ወደ ሆነው ነገር ከሄድክ
ዛትስ ኖት ኢምፖርታንት ነው የምልህ። እኔ ሉትራንም ብሆን ሉትራንም ባልሆን ሉትራን የሆኑትም ሆነ ያልሆኑትን አቋም አውቀሃል። ምንም ከዚህ በኋላ ያለው ውይይት ሬሌቫንት አይደለም ብዬ ስለማስብ ነው። ቴንኪዩ። ይበቃል። ደግሞ ይቅርታ አሌክስ መጠየቅ ይቻላል? ቤዝ መጠየቅ ይችላለሁ? እሺ እንትን ላርገው። ሌላ ከታች ያለ ጥያቄ ያለው ሰው አለ? ጥያቄ ያለው ዛሬ ጥያቄና መልስ ምልልስ ነው። ጥያቄ ያለው ሰው አለ? እሺ ጥያቄና መልስ ማንኛውንም ትንሽ ኤቢ ምን ተረዳው መሰለ? ኤቢ አሁን ምንድነው ብዙ ጊዜ የምንረዳው እዚህ ከታች ሆነን የምንሰማ ሰዎች ይመስለኛል። ትንሽ ይሄ በሃይማኖት ጉዳይ ላይ ሴንሲቲቭ ነው ሰው። ይሄ ምን አይነት ነገር አስተውያለሁ፣ ለየት ያለ ነገር እነሱ ከሚያምኑት ነገር ጋር ተነስቶ ሀሳብ ላይ ጠቅ ሲያደርጓቸው አይወዱም በሁለቱም ሳይድ። ስለዚህ ይሄ መልስ ሲወራ ምናምን ምን እየተረዳሁ መጣው፣ በጣም ይሄ መልስም ቢሆን ባይሆን እነዛ መቀበል በዚህኛውም ወገን ምናምን ቀርቷል። የሚገርም ያየሁት መልስ ነው ብሎ መቀበል የሚቸገር ሰው ወዲያውኑ ወደ ጥላቻ ምናምን ነው የሚሄደው። እና ምን አየሁኝ እንደው አንዳንድ ጊዜ ተናጋሪ ሰዎች ወይ ጠያቂ ሰዎች በደንብ ጠያቂው በደንብ ሲመለስለትም በደንብ ተረድቶ መውረድን በጣም እኛ ሀገር አልተለመደም እና ለዚህም ይመስለኛል ወደ ጭቅጭቅ ወደ ምናምን ይሄዳል። አይ መማማር ምንችለው ፓስተር ሚዩት አድርግ ይኳል። እሺ ቴንክ ዩ ተባረክ። ልክ ነው። አሁን ሰው ሌላ ኢንተረስት ከሌለው በስተቀር ለማወቅ ለመታነጽ ምናምን ከሆነ የሚፈልገው ለመማማር ከሆነ ብሪፍ የሆነ ያልገባውን ነገር ግልጽ ጥያቄ ጠይቆ ማዳመጥና ካልተመለሰ ደግሞ ባክ ኤንድ ፎርት መወያየት ይቻላል። አብዛኛው ሰው የሚጠይቀው ግን በሌላ ስፒሪት ውስጥ በሌላ ሀሳብ ውስጥ ሆኖ ነው። ያው እዚህ ቲክቶክ ውስጥ ያለው ሪዲክለስ ፓርቱ ይሄ ነው። በቃ ለሪከርድ ነው፣ አሸነፍኩት ለማለት ተሸነፍኩት ለማለት ጴንጤዎች እንዲህ ናቸው፣ ኦርቶዶክስ እንዲህ ነው ምናምን ለማለት ነው። ያ እንግዲህ እንደ ሀገር ራሱ የከሰርንበት መንገድ ነው። በቃ እኔ ዘሆል እንጃ በጣም ከዚህ እንዴት እንደምንወጣ እኔ አላቅም። እኔም በዚህ ወጥመድ ውስጥ መግባት አልፈልግም በምንም ተአምር። ራሴን ኤቭሪ ታይም ማየት እንፈልገው በዚህ አቅጣጫ ነው። ፕሮቴስታንቱ ምን ያምናል የሚለውን ከፕሮቴስታንቱ እንስማ፣ የሚያምኑትን ኤክስፕሌን እናድርግ። አይ እንዲህ አታምኑም ብሎም ክርክር ተጀመረ። እንደምሰማው እንግዲህ እንደዚህ አታምኑም፣ አይ እንደዚህ ነህ እንግዲህ የራስ ከአንተ የተሻለ አውቃለሁ፣ ስለአንተ እምነት ራሱ ከአንተ የተሻለ አውቃለሁ የሚባልበት ጊዜ ላይ ሁሉ እየደረስን ነው። እንደዛ አንሁን። አይጠቅምም፣ ማንንም አይጠቅም፣ የሚሰማውንም አይጠቅምም፣ ተናጋሪውንም አይጠቅምም። የሚጠቅመው እኔ ኤፍሬም ስለ ሉትራን እኔ የማላውቀው ነገር ካለ በትህትና ብጠይቀው እኔ ስለ ሉትራን ቴዎሎጂ በጣም ብዙ አንብቤያለሁ ብዬ ማምን ሰው ነኝ። ግን በሚገርም ሁኔታ አሁን ከዚህ ካሉ አንዳንድ እነ ጆናታን ጋር እነ መልክ ጋር ስናወራ በጣም ነው የምገረመው። ይህን ጉዳይ አላቅም ነበር፣ አላነበብኩትም ነበር ይህን ነገር እላለሁ። አዲስ ነገር የምናውቅበት እውቀታችን፣ እምነታችን፣ ልምዳችን ለውሳኔም እኮ የሚረዳን እኮ ይሄ እኮ ነው። ለውሳኔ እኮ የሚረዳን ይሄ ነው። አንድ ሰው እኮ ከፕሮቴስታንት ወደ ኦርቶዶክስ እንዲመጣ እኮ ትክክለኛውን መስማት ይችላል። አንድ ሰው ደግሞ ወደ ፕሮቴስታንት መምጣት ከፈለገም ትክክለኛውን የፕሮቴስታንት ትምህርት ነው ማወቅ ያለበት። የካቶሊክም እንደዚህ በተቀነባበረ በውሸት በፖለቲካ ውስጥ የመጣ መረጃ ለማንንም አይጠቅምም። ኦርቶዶክስም ይሁን ካቶሊክም ይሁን ፕሮቴስታንት ይሁን እንደው በእርጋታ በትህትና ቀጥተኛና ቀላል ጥያቄዎችን የተጠያየቅን ብንማማር ጥሩ ነው። እኔ እንደዛ ነው ማምነው። ተባረክ ፓስተር። በአጋጣሚ እንግዲህ ዛሬ ጥያቄና መልስ ሆኖ የመጣው ሌሎቻችሁን ለማናደድ አልነበረም። እንግዲህ ጥያቄውም መላሹም ለሁላችንም የጋራ መማማሪያ መድረክ ሆኖ ነበር የተከፈተው። በዚህ አጋጣሚ ወደ ሪፖርት የሚያደርስ ነገር ነበረ ብዬም አላስብም ነበር። ኤኒዌይስ ጥሩ ጊዜ እንዳሳለፈን ይሰማኛል። እኛ ምን መሰላችሁ የምናደርገው፣ እኔ ዋናው ነገሬ መማማሪያ መድረክ እንፈጥራለን። እውቀት ያላቸው ሰዎች ያወራሉ። በየትኛውም ትላንት አሁን እስልምና ላይ ነፍ ሰው ነበር። እስልምና ላይ ጥያቄና መልስ በጣም ብዙ ሰው በቃ መማማሪያ መድረክን የተፈጠረው ሰው ይማራል፣
ጥያቄ ይጠይቃል፣ ይወጣል። ከእስልምና እንደዚህ ነው በቁርአኑ፣ ከክርስትና መጽሐፍ ቅዱስ ይሄ ነው፣ አለቀ። ከዛ ውጭ ያሉ ጭቅጭቆች የሆነ